ሳልከተል ጨርሼው ነው። ተው እንዴት ይረሳል? አስተምራታለሁ ጓደኞቿ ጋር እኩል አረጋታለሁ ብላ አመጣ እዚያ ግብተህ ቁጭ ማረግን ረስተው ነው። ውሹን ያነሳ ውሹ ይሁን ተባረልን እንተወራለች። ምን ነው በላይ ነሽ? በላይ ላይ ታንክ ሄድብህ። የኔና ታንኩ ከባድ ስራ ላይ ያለው ሌላ መግደያ ፈልጊያው በዚያ ናትን ብየገላግላለሁ። ባሏን ጎዳው ብላ ምን አለች የሚባል ያዛውንቶች ተረታል። እኔን ጎዳው ብለሽ እስፋስ ይጫጥ እንዳይ ስነ ስርዓት ሰውዬ ሴትዮን እዛ ሄድና ፈልግ። አይውልህ ደሞስ አንተን ገድረው ሁሉ እስፋስ ጸጥ የሚለው ለምንድን ነው? በምን ነበር ልትመጪኝ የነበረው? በዚህ ነው። እና በዚህ ጠርሙስ መታለው ለስተወረውሪው የአረቄሽ አይደፋም ይደፋል። አንድ ነገር ልንገር፣ ሁለቱም ልንገር። አገሬ መሄድ ፈልጋለሁ። የሀገርሽ አይደል? እየቀለድኩ አይደለም። የአገሬ ነፋሻማ አየር፣ የከብቶቹ ሽታ፣ ትኩስ የታለበ ወተት እንዴት እንዳማረኝ። ይኸውልሽ የኔ እህት ለከብቶቹ ሽታ የመኪና ጭስ፣ ለአየሩ ይሄን ጠራራ ፀሐይ፣ ለትኩስ ወተቱ ደግሞ አረቄ ሰጥተንሻል። የኔ ዘበናይ ከዚህ በላይ አትቅበጪ። እኛም ከየትም አላመጣ ነው ከዚህ በላይ አያዋጣንም። እያላገጥኩ አይደለም። ይኸውልህ በፈጠረ መሳፈሪያ ነው የጠየኩህ። እዚህ አፍንጫ ላይ ንፍጣለ እንዴ አንቺ? ኧረ በፍጹም እና ከሌለኝ ጭንቄ አባቷንቺ እቺ ጭራሽ ይሄ ብዬ ባዳምጥሽ አናቴ ላይ ልትወጪ ነው እንዴ አንቺ? ምን አስራ አናቴ ትላለህ? ደህና ናት እንዳለው ሰው እኔ የምለው ችያ ናት ላይ እንኳን ልውጣ ብለህ ግሽጣ ራስ መች አስቀምጥና ነው ቁልቁለት ራስ። ኧረ ተይ በተከበርኩበት ሀገር። ኧረ እባክሽ ዝም በይ ተይ፣ ግድ የለሽም ተይ። ይሄን ልቃፍሽን ይኸው ልንገርሽ አይደለ ኋላ እጄ የገባሽ እንደሆነ ይሄን ልቃፍሽን የሰውር ነው መሰፋልሽ። እኔ የምለው የሀገራችን ሕግ ስለ ጋብቻ ምን እንደሚል ታውቃለህ? ረፍ ኧረ በፈጠረሽ ዝም በይ። ለምንድን ነው ዝም የምለው? ዝም አልልም። ዝም በሉ እያላችሁ እኮ ታፍነን ልንሞት ነው። እሺ የፈለግሽውን አደርግልሻለሁ። አያችሁ የምንፈልገውን እንኳን የምታውቁት እናንተ ናችሁ። እኔ የምለው የዘንድሮ እናውቃለን ባዮች ትመቹኛላችሁ። እንደው እሺ ምንድነው የምትፈልጊው? መብቴን ነው የምፈልገው። መብቴን ሂጂና መብትሽን እዛ 4 ኪሎ ፓርላማ ጠይቂ። አሁን የኛ የድሃ መንደር ነው። ምን 4 ኪሎ ይመስላል? አታላግጥ። ገንዘቤን ትሰጠኛለህ ወይስ አትሰጠኝም? ብሰጥሽ እኮ ችግር የለውም፣ ግን በምሰጥሽ ገንዘብ ጠጥተሽ ራስሽን ትገይበታለሽ። ራስሽን ከምትገሪ ደግሞ ብትኖር አይሻልሽም? ለየትኛው ኑሮ? ለዚህ ማማማያ ለሆንበት ኑሮ? ለቁማር ማማያችሁ ዜጋ ላላችሁ ኑሮ? ተይ የባሰ አለ። ከዚህ የባሰ ኑሮ ድንቄም። እሺ ነይ ልስጥሽ። ነይ ምን ማረግ ነዋ? ምን አይነት ነች በፈጣሪ! አሁን አምቡላይን ምክፍበት ገንዘብ አምጣላችሁ። ወርውረው ይደርሰኛል። ምኑን? ገንዘቡን አልወረውረው እናቴ። ይሄ ገንዘብ እንኳን ወርውረ ነው ከእጃችን ላይ ክንፍ አውጥቶ ብር ብሎ እየጠፋ ነው። ትቀልዳለች እንዴ? ደግሞ ወርውረው። አልወረውርም። ወረውረው ደግሞ በህግ ያስጠይቃል። ህግ ደግሞ በገዛ ገንዘቤ ምን አገባውና? ይቅርታ ገንዘቡ እጅሽ ሳይገባ ያንቺ ሳይሆን ሳይረጋገጥ የኔ ገንዘብ በማለትሽ ሊሰጥሽ ካለው ገንዘብ ላይ 10 ብር አሁን ቅናሽ ተደርጓል። ወንድና ቀንሳትና ይኸውልህ አስቤዛዬ ራሱ በሊትር 50 ብር ገብቷል። አሁን ገንዘብ ይስጠኝ በህግ አምላክ። አፍሽን ሰብስቢያ ዝርክርክ አረጋ ያልሽ እዛ። እሺ መቼ ነው ወደ ሀገር የሚሄደው? ያፈለግሽ ነው። እኔ ደግሞ ምን አገባኝ ብትሄጂ ባትሄጂ? አያገባህም? አያገባኝም። እሙች በለኝ እስኪ። ለምን ድብናት? አይመለከተኝም። ጥሩ ስሙልኝ፣ ሁላችሁም ስሙልኝ። አብሬ የተባለ ጫማ ሰፊ ከቤተሰቦቿ አስተምራታለሁ፣ ሰው አረጋታለሁ ብሎ አምጥቶ ሲፈልግ ሰራተኛ ሲያሻው ደግሞ ሚስት አድርጎ ከበላይ በኋላ አሁን እንደተላመጣ ገዳ አውጥቶ ጥሎኛል። ስሙልኝ። እንዳብሬ ዛሬ ምን ነው ተረጋግቶ የተቀመጠው? ሰማሁሽ። ምን ነው ከድስት ላይ እንደወረደ ሽሮ ብርድ አልክሳ? በሰላም ነው? የለየልሽ እብድ መሆንሽን ሰማይ ምድሩ ያውቀዋል። አያያይ እቺን ጥያቄ ስጠይቅ ቆጣሪ ካልያዝኩት ነበርኩ። አላወቅሽም እንዴ?
መንግስት የኤሌክትሪክ ፍጆታ እየበዛብኝ ስለሆነ ራሴን አጠፋለሁ ብሎ ኤሌክትሪክ የሚይዝ ሰው ካለ ቢሞት እንኳን ሬሳውን ፍርድ ቤት አቆመዋለሁ ብሏል እኮ። አይ አለማወቅ፣ ከሞትክ በኋላ ሬሳን ነው የሚገትሩት? ወይ አንቺ እረስቸው፣ ለካ ከሞትኩ በኋላ መከሰሴ ዋጋ የለውም። በቃቴው ወዴት ነህ ታዲያ? ኤሌክትሪክ ሊይዝ። ወይ በህግ አምላክ ብያለሁ። እንዲህማ አታጠፋም፣ እንዲህማ ራስህን አትገልም። ወዝ የምጠጥ አድርገህ ልጅነትን ከጨረስክ በኋላ ሂሳብ ሳናወራርድማ ራስህን አትገልም። በህግ አምላክ ብያለሁ። መጀመሪያ ይሄን አጉል እብደትሽን ባረቄሽ አወራርጂውና በኋላ እንነጋገራለን። አምቡላም ልክ ነህ ሱስ አብርዬ። ያው እንግዲህ ተመልሼ እመጣለሁ። ለማንኛውም አልፈታህም፣ አስበህበት ቆየኝ ሻብርዬ። ወይኔ አብሬ፣ ከዚች አምቡላም ሴትዮ ጋር መቼ ገጥሜ ነው እንዲህ መከራዬን የምበላው? ፋዘር ሲስተር። አቤት። እሺ ብራዘር። እንዴ ጭራሽ ብራዘር ይሻልሻል ማዘር ወይ ፋዘር? ተጫዋች ነው። ተጋጣሚ የለም እንጂ የሚጫወት ማን ነው ማለት ድሮ ኳስ ተጫዋች ነበር። ሴትዮ ሌላ ተልእኮ አለሽ? አንቺ እንዲህ ሲያልሽ የሚገባሽ አይነት አይደለችም። እንኳን እንደዚሁ ሊገባሽ ዋቻሞ ዩኒቨርሲቲ ራሱ ላይሽ ላይ ቢሰራ አይገባሽም። አይደም ቢልኝ እንዴት አወቁ? አላየሽም? ወደዚህ ስትመጪ የምቀልበው ጠንቋይ። እኔ ጠንቋይ ይደብረኛል። ማነው ስልሽ? ይኸውልሽ የለን ትንሽ እችን አንቱታ ከላይ ላይ ብታራግፍልኝ እኮ ተግባብተን አንቺም ያመጣሽው ጫማ ትሳሰፊያለሽ፣ እኔም ያመጣሽውን ጫማ ሰፋው ነበር። ይመች። ኧረ እኔ በጣም ተመችቶኛል። ደገፍ በይ እስቲ ደገፍ በይ። ለማንኛውም ድንገተኛ ነው የሰነበተ ነው። ኧረ እኔ ጤነኛ ነኝ። ታዲያ ምን ልትሆኚ ነው የመጣሽው? ጫማ ይላሰነ ነው። ስነ ስርዓት ይኖርሽ። ጫማዬን ላሳክም ነው የሚባለው። ስሚ፣ ላለፉት 30 ዓመታት በመላ ሀገሪቱ ከሰሜን አሜሪካ እስከ ደቡብ አፍሪካ ከቻይና እስከ ኮት ዲቯር ለጥቁር ያለሽ፣ ለነጭ፣ ለጃፓን ያለሽ፣ ለአሜሪካዊ፣ ለረጅም ለአጭር ያለሽ ያልሰራሁለት የሰው ዘር ያልተሰራ የጫማ አይነት የለም። ቡትስ፣ ነጠላ ጫማ፣ ከስከስ የፈለግሽው ተሰርቷል በዚህ ጫማ ቤት። ከዚህ በፊት ይሄ ጫማ ሕክምና አግኝቶ ያውቃል? እንዴት ነው? አረ ዛሬ ገና ነው ድንገት እንደዚህ ተበጥሶ ያስደነገጠኝ። በጣም ጥሩ። እንደማየው ድንገተኛ ኦፕራሲዮን ስለሚያስፈልገው መለስተኛ ቀዶ ሕክምና ይደረግለታል። ስለዚህ አንቺ ለዚያ ደም ትሰጫለሽ። የደምሽ አይነት ምንድን ነው? እኔ በቃ የደም አይነት ደግሞ በጣም አሪፍ ደም ነው፣ ለሁሉም ደሞች ይስማማል። ስለዚህ ለምሰራው ቀዶ ጥገና ደም ትሰጫለሽ። ወዲያው ምሪ እንዳትጠጫለሽ። የምር? ቆይ ሚስቶት ግን በጣም እድለኛ ነች። እንዲያስቆጣል ማለት አላገባውም እስካሁን። ምንድን ነው እስካሁን? ለአቅመ ትዳር ስደርስ አገባለሁ። ምን የምር? አንተን የምታገባ ሴት ግን በጣም ታድላለች። በጣም እድለኛ ነች። አይደው በለቤት እስካሁን ሚስት አላገባም። ወንደላጤ ሆነ ስልኬን ያዥና ቤት መጥተሽ ታረጋግጫለሽ። 09 አዎ ሰምቻለሁ። ሚስት የለኝም ስትል ሰምቻለሁ። አንቺ ባል የለኝም ብለሽ ሰምተሃል? አዎ ሰምቻለሁ። ደግሞ እኔ ሚስት የለኝም ስትል ሰምተሽኛል? አዎ ሰምቻለሁ። እንኳን ሰምተሽ እኔም እንኳን አደረኩ። በቃ አንቺ ረፊ ባላርፍ ምን ልታመጣ? አንጥፌ ነው የምጥልሽ። አመድህን አስለቅቄ ባለወዝ አደረኩህ። ስሚ፣ ቀን የለበሽውን ማታ አጥበሽ ድጋሜ ጠዋት እንደምትለብሽው ረሳሽው እንዴ? ለነገሩ ምን ታረጊ? እኔ ባለ 2 ቀሚስ አደረኩሽ። ልመልስልህ እንዴ? እኔ ቀሚስ ልለብስ? ሱሪማ ከቅሌት ከተነሳ ሰፍቷል። ምን ላደርግ ብለህ? መንግስት ላይ የተጫወተብኝ። መንግስት ምን ያርግ? ከመንግስት አናት ላይ ወረድ ብትል ይሻላል። እሱ አይደል እንዴ ሴቶች ከወንዶች እኩል ናቸው ብሎ ይሄው አፍም ያካፍተን? ወይኔ የእነ አባዬ ጊዜ መቼ ነው የሚመጣው? እንግዲህ በእነ አባትህ ጊዜ አላገባሁም። ምን ላደርግ? ይኸውልሽ አባዬ ማየት አንጥፎ ይጥላትና ጠዋት ፊቱ አባብጦ ምን ሆነሽ ነው ስትባል ያልጋው ብረት መታኝ ወይም ደግሞ ላሞን ሳልባት ረገጠች ነበር። ኦኬ አባትህ እንዳልጋ ብረትም እንደ ላም ማክታ ያደርጉ ነበር? የወንድ አክተር ነበሩ እንዴ? አባቴ እንዳትሳደብ። ሰድበህ ለሰዳብ የሰጣቸው እራስህ። ጥሩ ነገራቸውን ማውራት እየቻልክ ምን መጥፎ ነው ያሰማው?
ወንድ ነህ። በግድ ልታኖሪ ነው? አስገድጄ አላኖርም። እኔ ፈቅጄ እፈታለሁ እንጂ አንተ ፈቅደህ ከፈታ እፈታሻለሁ። ስማ የማለሽ መሰልኩ የይጥና ወልደሃና በርበር ልጅ ነሽ። አሳይሃለሁ። በእውነት አንቺ በጣም በእውነት የመሳፍንት ዘር ነሽ። እውነት ታስታውቂያለሽ። እውነት ነው። እሺ አሁን ሂሳቡ ስንት ነው? ሂሳብ የዓለም ቁንጅና ቀንን ምክንያት በማድረግ ዛሬ አናስከፍልም። እንዴ ዛሬ ቁንጅና ቀን ነው እንዴ? ባይሆንስ አንቺን የመሰለች አሎሎ አይን ያላት ቆንጆ መጣ እንዴት የቁንጅና ቀን አይሆን? ቀኑ ራሴ ዛሬ ሮብ ነው አይደል? ግን ነገ ሐሙስ ነው ብለን ዛሬ ቀኑን ለውጠነዋል። እሺ በጣም ነው የማመሰግነው። ምንም ችግር የለም።